ከፖለቲካዊ ፍጥጫ እስከ ወታደራዊ እርምጃ በትግራይ ክልል ሊፈጠሩ የሚችሉ አራት ቢሆኑስ ጦርነት አስቀድሞ ተጀምሯል። ቁርጡ ያለየው ግን ተኩስ መቼ ይጀምራል የሚለው ብቻ ነው ይላሉ የህገ መንግስት ባለሙያው ዶክተር አደም ካሴ። የሁለት ዓመቱን ደም አፋሳሽ ጦርነት የገታውና ለኢትዮጵያ አንጻራዊ ሰላም ያመጣው የፕሪቶሪያ ስምምነት ከመቼውም ጊዜ በላይ በአደገኛ ማዕበል ውስጥ ይገኛል። ህዝባዊ ወያነ ሓርነት ትግራይ ህወሓት ስምምነቱ በፌዴራል መንግስቱ ምክንያት ፈርሷል ሲል አቋሙን በይፋ አሳውቋል። የጠቅላይ ሚኒስትር አብይ አህመድ መንግስት ግን አሁን በይፋ የሰጠው ምላሽ የለም። ድምጽ የሙዚቃው ቃና ይቀየር። ህወሓት ከ6 ዓመት በፊት በተካሄደ ምርጫ የተዋቀረውን የትግራይ ክልል ምክር ቤት ወደ ስራ በመመለስ ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤልን በፕሬዝዳንት መርጧል። ይህ እርምጃ በፕሪቶሪያ ስምምነት የተቋቋመው በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ስልጣን ሙሉ በሙሉ የነጠቀ ይመስላል። አሁን ጥያቄው በትግራይ ጉዳይ ቀጥሎ ምን ሊሆን ይችላል የሚለው ነው። የፖለቲካ ምሁራን ያስቀመጧቸውን አራት አስገራሚ ቢሆኖች አብረን እንቃኛለን። የመጀመሪያው ቢሆን አሁን ያለው የጦርነትም ሰላምም የሌለበት ፍጥጫ ለተወሰነ ጊዜ መቀጠል ነው። ዶክተር ደብረጽዮን ካቢኔያቸውን ሰብስበው ክልላዊ ውሳኔያቸውን እያሳለፉ ቢሆን የፌዴራል መንግስቱ ግን ዝምታ መርጧል። የህገ መንግስት ምሁሩ ዶክተር አደም ካሴ እንደሚሉት ይህ ዝምታ ግንኙነትን ይበልጥ ያወሳስበዋል። ፌዴራል መንግስቱ እውቅና የማይሰጠው አስተዳደር መቀሌ ላይ ከተቀመጠ ወደ ክልሉ የሚገቡ መሰረታዊ ሸቀጦች፣ ነዳጅና የፌዴራል ድጎማ በጀት ሙሉ በሙሉ ሊቋረጥ ይችላሉ። ቀድሞም ቢሆን ከጥቅምት ወር ጀምሮ ለትግራይ መድረስ ከነበረበት 17.1 ቢሊዮን ብር በጀት ውስጥ የደረሰው ግማሹ ብቻ መሆኑ ይነገራል። ጠቅላይ ሚኒስትር አብይ የመደበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በሚል መክሰሳቸው ይታወሳል። የፖለቲካ ተንታኙ ዶክተር ጌታቸው አሰፋ እንደሚሉት ደግሞ የፌዴራል መንግስት ዝምታ እስከ 7ኛ አጠቃላይ ምርጫና የመንግስት ምስረታ ድረስ የመጠበቅ ስትራቴጂ ሊሆን ይችላል። ሁለተኛ ቢሆን የፌዴራል መንግስት ወታደራዊ ወይም ኢኮኖሚያዊ እርምጃ መውሰድ ነው። ሁለቱም ባለሙያዎች እንደ ቀድሞ አይነት መጠነ ሰፊ ጦርነት የመክፈት እድሉ ጠባብ ነው ይላሉ። ምክንያቱም የኢትዮጵያ መከላከያ ሰራዊት በአማራና በኦሮሚያ ክልሎች ባሉ ግጭቶች ምክንያት ትልቅ ጫና ውስጥ ነው። ነገር ግን ዶክተር ጌታቸው አሰፋ እንደሚጠቁሙት የትግራይ ምክር ቤት ወደ ስራ በተመለሰበት ዕለት በመቀሌ ሰማይ ላይ ተዋጊ ጄቶች መታየታቸው የኃይል እርምጃ ፍንጭ ሊሆን ይችላል። መጠነ ሰፊ ጦርነት ባይኖርም የተመረጡ ፖለቲካ ወታደራዊ መሪዎችን ኢላማ ያደረገ ጥቃት ሊሰነዘር ይችላል። አሊያም በአፋርና ደቡብ ትግራይ የሚንቀሳቀሰው የትግራይ ሰላም ኃይል የሚባለው ታጣቂ ቡድን በመደገፍ የመፈንቅለ መንግስት አይነት እርምጃ ሊወሰድ ይችላል። በሌላ በኩል ዶክተር አደም ካሴ አንድ አስገራሚ ስሌት ያነሳሉ። ይህ ፍጥጫ ከመረረ ጠቅላይ ሚኒስትር አብይ አህመድ አጋጣሚውን ተጠቅመን የባህር በር እናገኛለን የሚል ወታደራዊ ስሌት ውስጥ ሊገቡ እንደሚችሉ፣ ይህም የቀጠናውን ፖለቲካ ሙሉ በሙሉ ሊቀይረው እንደሚችል ይገምታሉ። ዶክተር አደም ካሴ ግን በተቃራኒው ህወሓት በቆየን ቁጥር ዶክመንታችን እየሰፋ ነው በሚል ስሌት በበጀት በነዳጅ ገዳ ከተንቀሳቀሰ ወደ ጦርነት የመግባት የመተኮስ ጫናው እሱ ላይ ነው ይላሉ። ይልቁን ህወሓት ከግብጽ ከሱዳን አልፎ በአማራ ክልል ከሚንቀሳቀሱ የፋኖ ኃይሎች ጋር ያልተጠበቀ ቅንጅት ሊፈጥር የሚችልበት እድል ዝግ እንዳልሆነ ባለሙያው ያስረዳሉ። የመጨረሻውና አራተኛው ቢሆን ደግሞ በሁለቱ አካላት መካከል ዳግም ድርድር መደረጉ ነው። ይህ የመሆን እድሉ በጣም ጠባብ ነው። ምክንያቱም በሁለቱ ወገኖች መካከል ያለው የእምነት ማጣት እጅግ የከፋ ደረጃ ላይ ደርሷል። ህወሓት የፕሪቶሪያ ስምምነት ፈርሷል ካለ አዲስ ድርድርን በምን አግባብ ሊጀምር ይችላል? ዶክተር ጌታቸው አሰፋ ግን አዲስ ድርድር ከተጀመረ አደራዳሪዋ አሜሪካ እንደምትሆን ይገምታሉ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ያደረጉት ውይይት ለዚህ ማሳያ ሊሆን ይችላል። ሆኖም ግን የፌዴራል መንግስት የህወሓትን አዲስ የስልጣን ይዞታ ዝም ብሎ ይቀበላል ተብሎ አይታሰብም። ክቡራን ተመልካቾቻችን እንዲሁም አድማጮች የትግራይ ክልል የፖለቲካ ትኩሳት አገሪቱን ወደ ሌላ ማዕበል እየመራው ይመስላል። የፌዴራል መንግስቱ ዝምታ፣ የህወሓት ስልጠና መንጠቅ እርምጃና የቀጠናው ኃይሎች ጣልቃ ገብነት ኢትዮጵያ የት ያደርሷታል? ከነዚህ አራት ቢሆኖች መካከል የትኛው ይበልጥ ሊከሰት የሚችል ይመስላችኋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። የታክስ ተመላሽ ክፍያ በጊዜ ገደቡ ካልተፈጸመ ባለስልጣኑ ለከፋዩ ወለዱን ጨምሮ እንዲከፍል የሚያስገድድ መመሪያ ወጥቷል። የገቢዎች ሚኒስቴር የታክስ ተመላሽ አሰጣጥ ስርዓትን ግልጽነት፣ ተጠያቂነት ባለው መልኩ ለመምራት ያስችል ያለውን የተጨማሪ እሴት ታክስ ተመላሽ የሚደረገበትን ሁኔታ ለመወሰን ይወጣ መመሪያ ቁጥር 1132 2018 አውጥቷል። ይህ አዲስ መመሪያ የወጣው ቀደም ሲል የነበረው የታክስ አዋጅ ተሽሮ በአዲሱ የተጨማሪ እሴት ታክስ አዋጅ ቁጥር 1341 2016 መተካቱን ተከትሎ ሲሆን ዋና ዓላማው የታክስ ተመላሽ አገልግሎት የታክስ ከፋዮች የስጋት ደረጃ መሰረት ባረገ መልኩ ዘመናዊ ለማድረግ ነው። መመሪያው የታክስ ተመላሽ ጥያቄ የሚያቀርቡት ከፋዮችን በ3 ዋና ዋና የስጋት ደረጃዎች የሚከፍል ሲሆን ይህም የኦዲት ማጣራት ስራውን በታማኝ ከፋዮች ላይ የሚፈጥር
የሚፈጥረውን እንግልት ለመቀነስ ያለመ ነው ይላል። በዚህ መሰረት ዝቅተኛ የስጋት ደረጃ ያላቸው ከፋዮች ሰፊ ኦዲት ሳይደረግባቸው በተፋጠነ ሁኔታ ተመላሽ የሚያገኙበት ስርዓት ሲዘረጋ፣ መካከለኛና ከፍተኛ የስጋት ደረጃ ላይ የሚገኙ ከፋዮች ደግሞ እንደ ሁኔታው ዝርዝርና ጥብቅ የሰነድ ማጣራት እንዲሁም የኦዲት ምርመራ ይደረግባቸዋል። ይህ በመንግስት ገቢ ላይ ሊፈጥር የሚችለውን አሉታዊ ተጽዕኖ ለመከላከል ተገቢውን የታክስ ተመላሽ ለትክክለኛ ከፋይ መድረሱን ለማረጋገጥ ይረዳል ይላል። በመመሪያው ዝርዝር አፈጻጸም መሰረት በዜሮ የማስከፈያ ልክ ምርቶች ወደ ውጭ ለሚልኩ አምራቾች፣ ለኢትዮጵያ ብሔራዊ ባንክ ወርቅ ለሚያቀርቡ ከ100 ሚሊዮን ብር በላይ ካፒታል ዕቃ ግዢ ለፈጸሙ ከፋዮች ልዩ ትኩረት ሰጥቷል። በተለይ በኢንዱስትሪ ሚኒስቴር ተመርጠው ወደ ውጭ ላኪነት የተሰማሩ አምራቾች ምርታቸውን ወደ ውጭ ከመላካቸው በፊት በሀገር ውስጥ ለገዟቸው ግብአቶች የከፈሉት ታክስ በ7 ቀናት ውስጥ የሚመለስበት የተፋጠነ የተመላሽ ስርዓት ተዘርግቷል። ሌሎች መደበኛ የተመላሽ ጥያቄዎች ደግሞ አስፈላጊውን ማጣራት ተደርጎባቸው በ45 ቀናት ውስጥ ውሳኔ እንዲያገኙ በመመሪያው ተደንግጓል። የታክስ ተመላሽ ጥያቄ የሚያቀርቡ አካላት ለሟላቸው የሚገቡ ጥብቅ ቅድመ ሁኔታዎች በመመሪያው የተካተቱ ሲሆን ከነዚህ መካከል ግብይቱ የተፈጸመባቸው ህጋዊ ኦሪጂናል ደረሰኝ፣ የባንክ ክፍያ ማረጋገጫና ሌሎች ተያያዥ ሰነዶች ይገኙበታል። በመመሪያው በተለየ ሁኔታ ካስቀመጧቸው ነጥቦች መካከል ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከ50 ሺህ ብር በላይ የሆኑ ማናቸውም ግብይቶች በባንክ በኩል ካልተፈጸሙ፣ የጥሬ ገንዘብ ግብይት ገደብን ካላለፉ ለታክስ ተመላሽ ጥያቄ ተቀባይነት እንደማይኖራቸው በግልጽ አስፍሯል። የታክስ ባለስልጣኑ ገቢዎች ሚኒስቴር ተመላሽ ሊደረግ የሚገባውን ገንዘብ በህጉ በተቀመጠው የጊዜ ገደብ ውስጥ ሳይከፍል ከዘገየ ለከፋዩ የወለድ ክፍያ የመክፈል ግዴታ የሚኖርበት መሆኑን መመሪያው ያዛል። ወለዱ የተመላሽ ሂሳብ መክፈል ከነበረበት አግባብነት ካለው ጊዜ መጨረሻ ጀምሮ ተመላሹ ሂሳብ እስከ ተከፈለ ድረስ ላለው ጊዜ የሚሰላ ሲሆን የወለድ ምጣኔው በኢትዮጵያ ውስጥ የሚገኙ ባንኮች የንግድ ብድር የሚሰጡበት ከፍተኛ የወለድ ምጣኔ መሰረት ይሆናል። ወለዱን ለመክፈል አግባብ ላለው ፍርድ ቤት ቀርቦ የተሰጠ ውሳኔ ማስረጃ በማያያዝ ውሳኔው በተሰጠበት በ6 ወራት ጊዜ ውስጥ በመቅረብ አለበት። በተጠቀሰው ጊዜ ውስጥ ያልቀረበ ጥያቄ መብቱ እንደተተወ እንደሚቆጠር መመሪያው ደንግጓል። ይህ መመሪያ በፍትህ ሚኒስቴር ተመዝግቦ የጸደቀ መሆኑን ቲክቫ ኢትዮጵያ ከገቢዎች ሚኒስቴር አረጋግጧል። መረጃውም የቲክቫ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስና ወቅታዊ ትንታኔዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ።